በመካከላችን ዛሬ እንግዳ አለ። እግዚአብሔር የተባረከው የዚህ ቤተክርስቲያን መሪ በኤድመንተን ያለችው የኢትዮጵያ ወንጌላዊት ቤተክርስቲያን ዋና መጋቢ የዚህችን ቤተክርስቲያን መሪ ፓስተር ተረፈ በመካከላችን አለ። አሙስለታ በሰላም ገብቷል። ከኛ ጋር ከወር በላይ ይቆያል። ቅድም እንዳልኳችሁ ረቡ ተከታታይ ትምህርት አለ። ባሉን ፕሮግራሞች ሁሉ መጋቢት መጀመሪያ ላይም ኮንፈረንስ ይኖረናል። ወንጌላዊ ተክሎ የሚባል በካናዳ ያለ በጣም እግዚአብሔር የሚጠቀምበት በዓለም ዙሪያ አገልጋይ ነው። እሱ ደግሞ ይመጣል። ከሱ ጋር ደግሞ ከረቡ የሚጀምር መጋቢት ላይ ትልቅ ኮንፈረንስ ይኖረናል። እግዚአብሔር የተባረከ ይሁን። አሁን ሁላችንም ተነስተን ቆመን ሁሉ ጊዜ እንደምናረጋው ይሄ ባህላችን ነው ታውቃላችሁ። ለእግዚአብሔር ቃል ክብር እንሰጣለን። አሜን። ጌታ ይባርካችሁ። ቁጭ እንላለን። እሺ፣ እግዚአብሔር ይመስገን። እንዴት ሰነበታችሁ? እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ ደግሞ በህይወት ኖረን አይ ቲንክ ባለፈው ሴፕቴምበር ነበርኩ እዚህ አይ ቲንክ አሁንና እንደገና ደግሞ ይሄን እድል እግዚአብሔር ሰጥቶኝ ከእናንተ ጋር የጌታን ስም እንድጠራ እግዚአብሔር ስለረዳኝ ጌታን ባርካለሁ። እግዚአብሔር በዚህ እያደረገ ስላለ ነገር ጌታ ስሙ ይባረክ እና ጌታ ትልቅ ስራ እየሰራ ነው ያለው። ገና ደግሞ ይቀጥላል። እግዚአብሔር የሰጠን ራእይ ሰፊ ራእይ ነው። አገር አቀፍ የሆነ ራእይ ነው እና የእግዚአብሔር ስራ ብዙ ጊዜ ሲጀመር ከጥቂት ነገር ነው የሚነሳው። ለትልልቅ የእግዚአብሔር ሪቫይቫል የተካሄደባቸው ትልልቅ ተሐድሶ ያመጡ ሰዎችን ስትመለከቱ ቦታዎችን ስትመለከቱ ከዛ ይነሳል ወይም ከዛ ይመጣል ተብሎ የማይጠበቁ ቦታዎች ላይ ግን እግዚአብሔር እሱ ስለሆነ የሚሰራው በእነሱ ተጠቅሞ እግዚአብሔር ዓለምን ቀይሯል። እግዚአብሔር ይባረክ። እኛንም ታናናሾቹን ይጠቀምብናል። እስቲ አሜን በሉ ጮክ በሉና አንድ የመጽሐፍ ቅዱስ ክፍል አነብና ጸሎት አድርገን ከዛ የዕለቱን ሐሳብ አካፍያችሁ ከዛ ፓስተር ደግሞ ወደዚህ እጠራዋለሁ። እስቲ ለእግዚአብሔር ቃል ክብር ቆመን ሐዋርያት ሥራ ምዕራፍ 2 ላይ ያለውን ሐሳብ እናይና የተለያዩ የመጽሐፍ ቅዱስ ክፍሎችን አነሳለሁ። ከዛ የእግዚአብሔርን ሐሳብ እንማራለን። የሐዋርያት ሥራ ምዕራፍ 2 ከ43 ጀምሮ ያለውን አነባዋለሁ። እንደዚህ ይላል። ነገር ግን በሰው ሁሉ ፍርሃት ሆነ፣ በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። ያመኑትም ሁሉ አብረው ነበሩ፣ ያላቸውንም ሁሉ አንድነት አደረጉ። መሬታቸውንና ጥሪታቸውን እየሸጡ ማናቸውም እንደሚፈልግ ለሁሉ ያካፍሉት ነበር። በየቀኑም በአንድ ልብ ሆነው በመቅደስ እየተጉ በቤታቸውም እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር። እግዚአብሔርንም እያመሰገኑ በሕዝብ ሁሉ ፊት ሞገስ ነበራቸው። ጌታም የሚድኑትን ዕለት ዕለት በእነርሱ ላይ ይጨምር ነበር ብሎ የእግዚአብሔር ቃል ይናገራል። በዕዝራ ምዕራፍ 5 ቁጥር 15 ላይ አንድ ቃል እንመለከታለን። እንደ መንደርደሪያ ሐሳብ አነሳዋለሁኝ። ምንድነው ይሄ ቃል የሚለው? የእግዚአብሔር ቤት በስፍራው ይሰራ የሚል ቃል ተጽፎ ትመለከታላችሁ። ምዕራፍ 6ም ላይ ይሄንኑ ሐሳብ ተደግሞ ትመለከታላችሁ። ይሄ ቃል የተነገረበት አውዱን ስንመለከት በባቢሎን ምርኮ ውስጥ የነበሩት ህዝቦች በዕዝራ መሪነት እግዚአብሔር ረድቷቸው ወደ ኢየሩሳሌም ወደ ፈረሰችው ከተማ በዚህ ሰዓት ከተማው ፈርሷል፣ ቅጥሩ ፈርሷል። በኋላ ነህምያ መጥተው ቅጥሩ ሲሰሩ ትመለከታላችሁ። መቅደሱ ፈርሷል፣ ሁሉ ነገር ፈርሷል። በቃ ይሄ የዕዝራ መጽሐፍ የታድሶ መጽሐፍ ነው። ስለ ሬስቶሬሽን ስለ ቸርች ሬስቶሬሽን ሪሊ እንደው እግዚአብሔር ፈቅ ወደፊት ምናባት እናነሳው ብዙ ምንማራቸው ነገሮች አሉና አንድ በጣም መሰረታዊ የሆነ ነገር እዚህ ላይ እናያለን። ዕዝራ እግዚአብሔርን ታምኖ በእግዚአብሔር ሞገስ በእግዚአብሔር ፌቨር ወደ ኢየሩሳሌም ይመጣል። የመጡበት ራእይ አላቸው፣ የመጡበት ቪዥን አላቸው፣ የመጡበት ዓላማ አላቸው። ሊዝናኑ አይደለም የመጡት። በብዙ ተግዳሮት፣ በብዙ ፈተና፣ በብዙ ማስፈራራት፣ በብዙ የእግዚአብሔር ስራ ሲሰራ ብዙ ጊዜ እንደዚህ ነው። በተለይ ጀኒውን የሆነ እውነተኛ ነገር መስራት ሲጀምሩ የማይነሳ አጋንንት የለም። እንቅልፍ የወሰደው አጋንንት ራሱ ይነሳል። እግዚአብሔር ይገስጸው። እና ብዙ አይነት ነገር ይነሳል። ብዙ አይነት ነው እና ግን አንድ ኢንስትራክሽን ነው ይዘው የመጡት። አሁን ዋናው የእግዚአብሔር ስራ ወይ መሰራቱ ብቻ ሳይሆን የእግዚአብሔር ቤት መሰራት ያለበት በስፍራው ነው።
በተለይ እንግሊዝኛው መጽሐፍ በጣም ክሊር ያደርገዋል። የእግዚአብሔር ቤት በኦሪጂናል ፕሌስ ይሰራ ነው የሚለው። እግዚአብሔር የመረጠው ቦታ አለ። የትም ቦታ ሊሰራ አይችልም። የትም ቦታ ሰርታችሁ የእግዚአብሔር ቤት ነው ልትሉ አትችሉ። አሁን በዚህ ቤተክርስቲያን አንዱ የተነሳነበት ራይ ሬስቶሬሽን የሚል ታድሶ የሚል ነው። ቤተክርስቲያን መታደስ አለባት። እኛ መታደስ አለ። እኔ አሁን አንዱ ለራሴ የምጸልየው ጸሎት ሰሞኑን ራሱ በጣም ከባለቤቴ ጋር እንጸልይ ነበርና አድሰን የሚል ጸሎት ነው። ይሄ በጌታ ፊት መግራችሁ ብዙ ሳናቀው የሄድንበት ጎዳና አለ። ብዙ የሳትንባቸው ነገሮች አሉ። ብዙ የጌታ ነገር የሚመስሉ ግን ከእግዚአብሔር ቃል ጋር የማይሄዱ በጣም ብዙ ነገሮች አሉ። ስለዚህ ዋን ባይ ዋን አሁን ነህምያ በመጣ ጊዜ ወደ ኢየሩሳሌም ቅጥሩን ለመስራት አንድ የተናገረው ቃል አለ። ምንድነው ያለው? ፍርስራሹ ብዙ ነው ሲል ታያላችሁ። አሁን ቤተክርስቲያንን ስንመለከት በጣም ፍርስራሹ ብዙ ነው። ብዙ የፈረሰብን ነገር አለ፣ ግን እግዚአብሔር ያድሰናል። አረ ያድሰናል ያልኩታ። ስለዚህ እዝራ በቃ የሬስቶሬሽን ሰው ነው፣ የተሐድሶ ሰው ነው። በቃ አሁን የእግዚአብሔር ስራ አንተ እንደፈለግከው እኔ እንደፈለግኩት አንቺ እንደፈለግሽው አይሰራም። የእግዚአብሔር ስራ የሚሰራበት ፓተርን አለ። የእግዚአብሔር ስራ አሰራር አለው። የእግዚአብሔር ስራ አደራረግ አለው። ቤተክርስቲያን ባለፈው ይሄንን በጣም ተምረናልና ባለቤት አላት፣ ራስ የሆነ አላት። የዚህ ቤተክርስቲያን ራስ እኔ አይደለሁም፣ ፓስተር ሀብታሙ አይደለም። የዚህ ቤተክርስቲያን ራስ የናዝሬቱ ኢየሱስ ክርስቶስ ነው። እስቲ ክብር ስጡት ለዚህ ጌታ። አዎ ሃሌሉያ። ዛሬ አሁን ታውቃላችሁ ሰው የቤተክርስቲያን ባለቤት የሆነበት ዘመን ውስጥ ነው እየኖርን ያለ ነው። ሰው የሚታይበት፣ ሰው በእግዚአብሔር መድረክ ላይ የገነነበት ዘመን ውስጥ ነው ያለ ነው። እግዚአብሔር በዚህ ምድር ላይ ይሄን ይቀይራል። እሱ ይታያል፣ እኛ እንደበዘዛለን። ልክ መጥምቁ ዮሐንስ እንዳለው ማለት ነው። ስለዚህ አሁን ስለቤት የቤት ህብረት ነው ማወራላችሁ። መጽሐፍ ቅዱሳዊ መሰረቱን ነው የምናነሳው። ለምን የምናደርገውን ነገር ሁሉ እንደ እግዚአብሔር ቃል መሆን ስላለበት ማለት ነው። እኛ ፈጥረነው አይደል? እኛ ይሄ በሐዋርያት ቤተክርስቲያን የሰራ አሰራር፣ በክርስቶስ ኢየሱስ አገልግሎት የሰራ አሰራር፣ በጳውሎስ አገልግሎት የሰራው አሰራር እሱን ነው አሁን እዚች አጥቢያ ቤተክርስቲያን ውስጥ ሪስቶር እያደረግን ያለ ነው ማለት ነው። ስለዚህ ስለ ጌታ ስራ ስናስብ ስንሰራ ወገኖቼ ዋናው ነገር መስራታችን ሳይሆን እንደ እግዚአብሔር ቃል ነው ይሰራን ያለነው ወይ ነው። አለበለዚያ ልንከስር እንችላለን። ለፍተን የሰራነው ስራ በእሳቱ ሲያልፍ የሰራነው ስራ ሊቃጠልብን ይችላል። አያሳዝንም? በወርቅ በብር በአገዳ በከበረ ድንጋይ በሳር የሰሩ ሰዎችን እንመለከታለን። የእግዚአብሔር ቃል ውስጥ በእሳት ውስጥ ባለፈ ጊዜ ወገኖች በአገዳ በሳር የተሰራው ስራ ሲቃጠል ሰዎቹ ሰርተዋል፣ አገልግለዋል፣ ለፍተዋል፣ ዘምረዋል፣ ሰብከዋል። ግን የእግዚአብሔርን ፍርድ ስራቸው ማለፍ አልቻለም። ያ እሳት የእግዚአብሔር ፍርድ ነው። ስለዚህ it is very important ማለት ነው። መስራታችን አይደለም እምንሰራው እንደ እግዚአብሔር ቃል ነው ወይ ነው። ማገልገላችን አይደለም እምናገለግለው እንደ እግዚአብሔር ሐሳብ ነው ወይ ነው። ወገኖች ይሁዳ አገልግሏል። ይሁዳ አጋንንት አስወጥቷል። ታውቃላችሁ? ይሁዳ ሰዎችን ፈውሷል። ታውቃላችሁ? ይሁዳ አጋንንት አስወጥቷል። ይሁዳ ወንጌል ሰብኳል። ሁለት አድርጎ ጌታ በላካቸው ጊዜ አንዱ ይሁዳ ነበረ። ይሁዳ በጣም ለጌታ የቀረበ ሰው ነው። ገንዘብ ያዥ ነበረ። ግን መጽሐፍ ቅዱስ ሲናገር ይሄ ሰው ግን ሌባ ነበር ብሎ እግዚአብሔር ቃል ይናገራል። መጨረሻውን ስታዩ ራሱን አጥፍቶ ነው አልጠቀመው። ስለዚህ እንደ እግዚአብሔር ቃል ነው ወይ የምናደርገው የምንሰራው የሚለው ነገር መጠየቅ ያለበት ጥያቄ ነው ማለት ነው። በዕብራውያን 8:5 ላይ ይሄኑ ፕሪንሲፕል እንደገና እንመለከተዋለን። ይሄ ደግሞ የተነገረው ለሙሴ ነው። ምን ይለዋል? በተራራ ላይ እንደተገለጠልህ ምሳሌ ሁሉ ታደርግ ዘንድ ተጠንቀቅ ሲለው ትመለከታላችሁ። ተጠንቀቅ ሙሴ። ቤተ መቅደስ መስራት ብቻ አይደለም እንዳሳየሁህ እንድትሰራ።
ይሄ ኦርዲነሪ የሆነ ተበርናክል አይደለም። ይሄ ቤተ መቅደስ እያንዳንዱ ነገር መልእክት አለው። እያንዳንዱ በር፣ እያንዳንዱ ዊንዶ፣ እያንዳንዱ መጋረጃ ትንቢታዊ ድምጽ በውስጡ አለው። እያንዳንዱ ዕቃ መልእክት አለው። እያንዳንዱ ዛ መቅደስ ውስጥ ያለ የገባ ነገር ሁሉ ስለ ክርስቶስ ነው የሚያወራው። የፈለከው ቦታ ልታስቀምጠው አትችልም። በሩን ልትቀይረው አትችልም። መጋረጃው ልትቀይረው አትችልም። ከለሩን የመጋረጃው ከለር ራሱ መልእክት አለው። አይገርም? የቤተ መቅደሱ መጋረጃ መልእክት አለው። ስለዚህ እንዴት አድርገህ እንደምትሰራ በተራራ ላይ እንዳሳየው ተሰራ ዘንድ ተጠንቀቅ ሲለው ታያላችሁ። ተጠንቀቅ። እግዚአብሔር ይመስገን። ሙሴም እዝራም የእግዚአብሔርን ስራ ሲሰሩ ትመለከታላችሁ። እግዚአብሔር እንዳሳያቸው ማለት ነው። ይሄንኑ ሐሳብ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 10 ላይ የእግዚአብሔር ቃል በእግዚአብሔር ሰው ጳውሎስ ሲናገር እንደዚህ ይላል። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ አናጺ አለቃ መሰረትን መሰረትኩ፣ ሌላውም በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደሚያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰረት አይችልምና እሱም ኢየሱስ ክርስቶስ ነው። ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብር በከበረ ድንጋይ በእንጨት በሳር ወይም በአገዳ ቢያንጽ የእያንዳንዱ ስራ ይገለጣል ብሎ የእግዚአብሔር ቃል ይናገራል። እግዚአብሔር የተባረከ ይሁን። ከተመሰረተው መሰረት በስተቀር ሌላ መሰረት መመስረት አይቻልም። መሰረቱ ማን ነው? ኢየሱስ ክርስቶስ ነው ብሎ እግዚአብሔር ቃል ይናገራል። ስለ እግዚአብሔር ስራ ስናወራ፣ ስለ ቤተ ክርስቲያን ስናወራ፣ የጌታን ስራ ስንሰራ አንዱ የእግዚአብሔርን ቃል በእግዚአብሔር ቃል ነው የምንሰራው። በጌታ መንፈስ ነው የምንሰራው። የምናስተምራቸው ትምህርቶች መሰሪያዎች ናቸው። ቃል ነው፣ ዘር ነው። ዝማሬ ሰው ውስጥ ገብቶ ፍሬ ያፈራል፣ ለውጥ ያመጣል። ባንድም በሌላም ትምህርቶቻችን መፈተሻል። የምናስተምረው እንደ እግዚአብሔር ቃል ነው ወይ፣ ሙሉ የሆነ ወንጌል ነው ወይ እየሰበክ ያለ ነው ብለን አዘ ዶክትሪን እንደ እምነት መጠየቅ አለብን። ካልሆነ ማስተካከል አለብን። ይሄ አንዱ የምንሰራበት አቅጣጫ። ሁለተኛው ደግሞ አደራረግና አሰራር ነው። ምን አልኩኝ? ሁለተኛው ድገሙት። ምንና ነው? አደራረግና አሰራር ነው። ብዙ ጊዜ ጥሩ ቴዎሎጂ ይዘን ጥሩ አስተምሮ ይዘን አሰራር ላይ ይበላሽብናል፣ አመራር ላይ ይበላሽብናል፣ አደራረግ ላይ ይበላሽብናል። አደራረግ፣ አሰራር ወገኖቼ ወሳኝ የሆነ ነገር ነው። ጥሩ አስተምህሮ ያላቸው ሰዎች፣ ጥሩ ጸጋ ያላቸው ሰዎች ብዙ ጊዜ ረጅም ጎዳና ሳይሄዱ መንገድ ላይ ሲቀሩ እንመለከታለን። ብዙዎች ተነስተው ጠፍተዋል። ምንድነው ስትሉ አሰራር ላይ ነው የሚበላሽባቸው። አደራረግ ላይ ምናልባት ከፋይናንስ ጋር ሊሆን ይችላል፣ ምናልባት ከሞራሊቲ ጋር ሊሆን ይችላል፣ ከተጠያቂነት ጋር ሊሆን ይችላል። ወገኖች እግዚአብሔርን ክብር ከመንካት ካለመንካት ጋር ሊሆን ይችላል። ከአመራር ጋር ከሊደርሺፕ ትራንስፓረንሲ ማጣት ጋር ይሄ ክሊር የሆነ ቢብሊካል የሆነ ስልጣን ኦቶሪቲ ተዋረድ በቤተ ክርስቲያን አለመኖር ቤተ ክርስቲያን የጭቅጭቅ ቤት ያረጋታል፣ የፖለቲካ ቤት ያረጋታል። የፓወር ስትራግል በቤተ ክርስቲያን ውስጥ ይነሳል፣ አድመኝነት ይነሳል፣ የቡድን ሰዎች ይነሳል። ልክ በቆሮንቶስ ቤተ ክርስቲያን አሁን እንደሆነው ያ የዶክትሪን ብቻ ሳይሆን ቆሮንቶስ የገጠማት ያሰራርም ችግር ነበር። ጉባኤው ተከፋፍሏል። በቃ የተለያዩ ሰዎችን ይከተላል። የአጵሎስ ነኝ የሚላ፣ የኬፋ ነኝ የሚላ፣ የጳውሎስ ነኝ፣ የክርስቶስ ነኝ የሚሉ ሰዎች አደራረግ ነው፣ አሰራር ነው። እሱን ጳውሎስ ሲያርም ታያላችሁ። ጳውሎስ ተሰቅሎላችኋል ወይ ይላችኋል። ጳውሎስ ስለእናንተ ዋጋ ከፍሎላችኋል ብሎ ከራሱ ላይ አይናቸውን ወደ እውነተኛው አምላክ ወደ ክርስቶስ ኢየሱስ ወገኖቼ እንዲሄዱ ሲያደርግ ትመለከቱ። ስለዚህ አሰራር በጣም ኢምፖርታንት ነገር ነው። በዚህ ቤተ ክርስቲያን ውስጥ አንዱ ተጠንቅቀን የምናደርገው ነገር አንዱ አሰራር ቢብሊካል የሆነ አሰራር። እግዚአብሔር የተባረከ ይሁን። አሜን ትላላችሁ። አሁን እኔ በኤድመንተን ባለው አጥቢያ በጣም ትራንስፓረንት የሆነ ስራ ነው የምንሰራው።
እና ባለፈው ከመምጣት በፊት አሁን የአባላት ስብሰባ አኑዋል ስብሰባ ነበርንና በቃ በጣም ትራንስፓረንት የሆነ ኦርደር ያለው ነገር ስለሚሆን በቃ ጥያቄ ያለው ሲባል እንኳን የሚጠይቅ አንድ ሰው ጠፋ። ጥያቄ ሰው የለም። በጣም ሰዎች ሲያመሰግኑ ነበር። ለምን በቃ ጨርሰናል ያልኳችሁ አይደለም፣ ገና ብዙ መሄድ ያለ፣ ግን መሰረታዊ የሆነ ነገሮችን ወገኖች አስመረናል። እዚህም በዛው አይነት ነው እየሄድን ያለ ነው። እግዚአብሔር አምላክ ደግሞ ይረዳናል። እግዚአብሔር ስሙ የተባረከ ይሁን። የዋናው ሐሳብ ላይ ተወሰኑ ሐሳቦች ላንሳና ከዛ ወደ ጸሎት እንሄዳለን። ከአሰራር ጋር በተያያዘ በጳውሎስ ሕይወት እናየዋለን። በሐዋርያት ሕይወት ውስጥ ይሄን አሰራር እናየዋለን። በሐዋርያት ሕይወት በነ ጴጥሮስ ሕይወት ውስጥ እናየዋለን። በመጀመሪያቱ ቤተክርስቲያን ውስጥ እናየዋለን። አገልግሎታቸው አንደኛው የአገልግሎታቸው አቅጣጫ ይሄ የጀማ ወይም የጉባኤ አገልግሎት አሁን ዛሬ እንዳለው አይነት አገልግሎት ወንድማችን ጌታ ኢየሱስ ሲባርክ ጥሩ መንፈስ ነበር። ወንድማችን ሲመራ ነበር። አብረን ስናመልክ ነበር። ኢየሱስንም ጸጋ እየተካፈልን ነበር። አሁን እግዚአብሔርን ቃል እያስተማርኩ ነው ያለሁት። እናንተ እየሰማችሁ ነው ያላችሁ። ሆፕፉሊ የሚቀርላችሁ ነገር ይኖራል ብዬ አስባለሁ። የምትጠቀሙበት የምትካፈሉት ጸጋ እናንተ ውስጥ ባለ ጸጋ ነው ይጠቀማለሁ። ነው ውስጥ ባለ ጸጋ በፓስተር ውስጥ ያለ በአገልጋዮች ውስጥ ያለ ይሄ አንዱ የአሰራር መንገድ ሆኖ አዲስ ኪዳን ውስጥ እናያለን። ሁለተኛው የአዲስ ኪዳን ቤተክርስቲያን አንዱ አሰራራ ደግሞ የጉባኤና የጀማ ስብከት ሳይሆን የቤት ለቤት ህብረት እንደነበራቸው ደግሞ ትመለከታላችሁ። እግዚአብሔርን ቃል ምሳሌ የሚሆኑ ሐሳቦችን አንዳንድ ቃል አነብላችኋለሁ። አንደኛው ቅድም መክፈቻዬ ላይ ያነበብኩት ሐሳብ ነው። መጽሐፍ ቅዱስ ምን ይላል? እለት በእለት በመቅደስና በቤታቸው ይላል። በምንና በምን ባካችሁ ነው ጫኩላችሁ ነው። በምንና በምን በመቅደስና በቤታቸው ስለ ኢየሱስ ክርስቶስ ስለ ኢየሱስ እሱ ክርስቶስ እንደሆነ ማስተማርንና መስበክን አይተውም ነበር ይላል። ቤትና ቤት እንደው ቀዘቀዛችሁብኝ። ቤትና ቤት በመቅደስና ለቤት በቤት ኢየሱስ ክርስቶስ ኢየሱስ እሱ ክርስቶስ እንደሆነ ያሁን የሐዋርያት ቤተክርስቲያን ነው ይመሰክሩ ነበር ይላል። እነማን? ሐዋርያት ይሄንን ያደርጉ እንደነበረ እናያለን። የሐዋርያት ሥራ ምዕራፍ 20 ከ20 እስከ 21 ላይ ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ በማመን ለአይሁድና ለግሪክ ሰዎች እየመሰከርኩ በጉባኤም በቤታችሁም አወራሁላችሁና ይላል። ማን ነው የሚለው? ጳውሎስ ነው የሚናገረው። ጳውሎስ ነው የሚናገረው። በጉባኤም አወራሁላችሁ፣ በጉባኤም መሰከርኩላችሁ፣ በየቤታችሁም ደግሞ ይሄንኑ ነገርኳችሁ ብሎ የእግዚአብሔር ቃል ይናገራል። በጉባኤም እንደገና በቤትም። አንደኛ ቆሮንቶስ 16 ቁጥር 19 ላይ የእስያ ቤተክርስቲያናት ሰላምታ ያቀርቡላችኋል፣ አቂላና ጵርስቅላ በቤታቸው ላለች ቤተክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላችኋል ብሎ ይናገራል። እነዚህ ካፕልስ አቂላና ጵርስቅላ በቤታቸው የነበረች ቤተክርስቲያን አሁን በዚህ ቸርች ስታብሊሽ ያደረግ ነው ያለ ነው። አሁን በኤድመንተንም ባለው ቤተክርስቲያን በጣም ውጤታማ ያደረገን አገልግሎት ነው። ይሄ የሚገርማችሁ ነገር በቤት ለቤት ህብረት የታዙት ምእመናንና እዛ ውስጥ የሌሉት ምእመናን መካከል ልዩነት አለ። በጣም ልዩነት አለ። እነዚህ በጣም ህብረት ያደርጋሉ፣ ይታነጻሉ፣ ያገለግላሉ፣ ይረዳዳሉ። በቅርቡ አንድ ሐዘን ነበርና እንደገና ደግሞ ሰርግም ነበር እና ከኔ ጋር የሚያገለግል ወንድም ነውና አንድ እሱ የሚያቀው ወንድም አንዲት እህት ሰርግ ላይ በጣም በቃ ተፍተፍ ይያለ አየው። እዛ የሷ ሰርግ ላይ ማለት ነው። ከዛ በኋላ እንደ አንተ ዘመድህ ናት ወይ ትተዋወቃላችሁ ወይ ብዬ ስጠይቀው አንድ የቤተሰብ ህብረት ነን አለኛል። አያችሁ፣ አንድ ላይ ህብረት ስለሆኑ በደስታም እንደገና በሐዘን
ሌላም እንደዚህ የሆነ ሐዘን ነበርና እዛ ሐዘን ላይ ነበርን ቤተሰቡን ለማጽናናት እዛ ሐዘን ላይ በዋነኛነት ይሳተፉ የነበሩት ያገለግሉ የነበሩት የዛች እህት የቤተሰብ ህብረት አባሎች ናቸው። በጣም አበረታታችኋለሁ ሁላችንም በዚህ ህብረት ውስጥ እንድንሳተፍ። ይሄን ህብረት መራለሁ የምትሉ ይሄ ሸክም በውስጣችሁ ያላችሁ በጣም እኛ አሁን ምንድነው አሰራራችን 3 ሰው ካለ አንድ የቤት ህብረት ነው ብለን የምንጠራው። ከ3 ነው የሚጀምረው። ምክንያቱም በስሜ 2 እና ስንት በተሰበሰባችሁ እኔ ቤት ይገኛለሁ። በቃ ጌታ 2 3 ሰዎች ካሉ ጌታ አለ። ጌታ ካለ ደግሞ ሁሉ አለ። ስለዚህ ከዛ ይጀምርና በጣም እየበዛ ነው ያለው። ብዙ የቤት ህብረቶች አሉ። በኦንላይን የሚገናኙ በኢንፐርሰን የማይችሉ በኦንላይን ይገናኛሉና በጣም ሰዎች ደቀ መዝሙር እንዲሆኑ፣ ሰዎች ህይወታቸው እንዲቀረጽ፣ ሰዎች እንዲጽናኑ፣ ሰዎች ጥያቄያቸው እንዲመለስ በጣም አሁን በዚህ ምድር ላይ ለምሳሌ በኮሙኒዝም ዘመን ቤተክርስቲያንን በጣም እንድትሰፋ ያደረጋት ነገር አንዱ ይሄ የቤት ለቤት ህብረት ነው። አሁን እኛ የምናደርገው የቤት ለቤት ህብረትና በተለምዶ ባይብል ስተዲ ወይም ደግሞ ስሞል ግሩፕ የሚለው ልዩነት አለው። የቤት ለቤት ህብረት ውስጥ ያለው ዛሬ የምንሾማቸው ወገኖች የንዑስ እረኝነት ስራ ነው የሚሰሩት። ምን ማለት ነው? ዛሬ እሁድ ባትመጡ እነሱ ናቸው ደውለው የሚጠይቋችሁ። ፓስተሩ አይደለም ወይ ፓስተሮቹ አይደለም፣ እሱም ይደውላሉ። ግን በቃ አሁን ሰው እየበዛ በተለይ ሲሄድ ሰው መከተል አትችሉ። በዚህ መንገድ ካልያዘ በሐዘን በደስታ እግዚአብሔርን ቃል በጋራ የማጥናት የመጸለይ ውስጣችን ያለ ጸጋ እንዲነሳሳ ወደፊት ስልጣናዎችም ይሰጥ። አሁን ዛሬ በቃ ቪዥኑን ሐሳቡን እንድንጨብጥ ነው ይሄንን ሐሳብ የማካፈላችሁ ማለት ነው። ወደ ጌታችን ወደ ኢየሱስ ክርስቶስ አገልግሎት ደግሞ ስንመጣ ጌታ ኢየሱስ ክርስቶስ በጀማ ያገለገለባቸው በጣም ብዙ ቦታዎች አሉ። ለምሳሌ የተራራው ስብከት ብትወስዱ ማቴዎስ 5:6-7 ለብዙ ህዝብ የተሰበከ ስብከት ነው። ትምህርት ነው። እንደውም ስብከት በተለምዶ ይባላል እንጂ ትምህርት ነው። ይሄን ትምህርት ጌታ ያስተማረው በተራራ አካባቢ ነው። እስራኤል ሀገር ሄጄ ነበርና ያንን ለጎብኝት ያን ተራራ አይተናልና በጣም የሚገርም ቦታ ነው። እና ህዝቡ እዛ ተራራ ላይ ቁጭ ብሎ እሱ ያስተምራቸው ነው። በጣም ብዙ ህዝብ ነው ይከተለው የነበረውና ያስተምር እንደነበር የእግዚአብሔር ቃል ይናገራል። ይሄ 5ቱን አሳና 2ቱን እንጀራ ያበዛባቸው 2 ቦታዎች ይሄ ተአምር የሆነውና እዛ ቦታ ላይ ከ5000 እንደው አንደኛ ቦታ እስከ 4000 ሴቶችና ህፃናት ሳይቆጠሩ አንዳንድ የመጽሐፍ አስተማሪዎች ጠቅላላ እስከ 20000 የሚሆን ሰው እንዳገለገለ መጽሐፍ ቅዱስ አስተማሪዎች ይናገራሉ። የማስ ስብከት ያደርግ ነበር። ክሩሴድ ያደርግ ነበር። በጉባኤ ያስተምር ነበር። ሰዎች እንደዚህ መጥተው ይጸልይላቸው ነበር፣ ይፈወሱ ነበር፣ ነፃ ይወጡ ነበር። ይሄ በጣም ኢምፖርታንት አብዝተን ልናደርገው የሚገባ ነገር የጉባኤ አገልግሎት። ስለዚህ ስንሰበሰብ በስሙ ስንሰበሰብ ወገኖቼ እግዚአብሔር በመካከላችን ይሆናል። በመሰብሰብ የምንካፈለው በረከት አለ። ወንድሞች በህብረት ቢቀመጡ እንደሆ ምንድነው መልካም ነው፣ ከዛስ ያማረ ነው ተብሎ ተጽፏል። አብዝተን መሰብሰብ አለብን፣ አብዝተን መምጣት አለብን። ይሄ አሁን በጣም በመድራችን ላይ ብዙ እየተደረገ ነው ያለው። ግን አሁን የተመታብን ነገር የተወሰደብን ነገር አንዱ ምንድነው? በቤት ውስጥ ያለ አገልግሎት ይሄ ተወስዷል በቃ። ስለዚህ አሁን የማስ አገልግሎት ነው። ስለዚህ በማስ አገልግሎት ሰውን ማነጽ አትችሉ፣ ሰውን ማየት አትችሉ፣ ሰውን መቅረጽ አትችሉም፣ ሰውን ደቀ መዛሙር ማድረግ አትችሉም። ሰው ባይገባው ጥያቄ መጠየቅ አይችልም። አሁን እኔ እየሰበኩ እያስተማርኩ ነው። አንድ ነገር ባይገባችሁ አስቆማችሁ ልትጠይቁኝ አትችሉም። ምክንያቱም እንትኑ አይፈቅድም። ለዛ ሰባኪው የሰበከው ስብከት ጥያቄ ቢፈጥርባችሁ ከስብከቱ በኋላ ምናምን ደፍራችሁ ካልጠየቃችሁ እስከ ጥያቄያችሁ ወደ ቤት ትሄዱ። ግን በቤት ለቤት ህብረት ግን ጥያቄ ይመለሳል። እግዚአብሔር የተባረከው መመካከር ይሆናል። ስለዚህ በጣም ኢምፖርታንት የሆነ ነገር ነው። ታውቃላችሁ ጌታ ኢየሱስ ክርስቶስ በነበረው አገልግሎት ውስጥ በማስ ማገልገል ብቻ ሳይሆን ይሄን ክፍል ዝም ብዬ ያጠናሁት ሪቫይዝ ያደረኩት በጣም ገረመኝ። ለነ ፓስተር ጣዋት ያወራል ነበርና በጣም ብዙ የጌታ ስራ ጌታ የሰራባቸው ቦታዎች ቤት ውስጥ ነው።
ሳሜዚ ቤት ውስጥ ነው። ለምሳሌ ማርቆስ 2 ላይ ታስታውሳላችሁ እነዛ ሽባውን ሰው ጣራው ነድለው ያስገቡትና ሰው እየተፈወሰው የት ነው? ቤት ውስጥ ነው። ቤት ውስጥ ነው። እግዚአብሔር ቤት ውስጥ ታምር ያደርጋል። ራይዟችሁ አሜን። በቤት እግዚአብሔር ምን ያደርጋል? ታምር ያደርጋል። ቤት ውስጥ ነው። የጴጥሮስ አማት በቅፍርናሆም የተፈወሰችው የት ነው? በጴጥሮስ ቤት ውስጥ ነው። በጴጥሮስ ቤት ውስጥ ነው። በጴጥሮስ ቤት ውስጥ ነው። ጌታ ኢየሱስ ክርስቶስ የጌታን ራት የመጀመሪያውን የጌታ ራት ያካሄደው የት ነው? ቤት ውስጥ ነው። ቤት ውስጥ ነው። በጣም የሚገርም ሐሳብ ነው የምንመለከተው ማለት ነው። በማቴዎስ 9:10-13 ኢየሱስ ከቀራጮችና ከኃጢአተኞች ጋር ቤት ውስጥ ወገኖቼ ሲመገብ ቤት ውስጥ ሲያስተምራቸው ሲጠይቁት ተመለከተ። ቤት ውስጥ ማለት ነው። የማርታና የአልዓዛር የማርያም ቤት ጌታ ኢየሱስ ክርስቶስ እዛ ቤት ያዘወትር እንደነበር መጽሐፍ ቅዱስ ይናገራል። ያን ቤተሰብ ይወዳቸው ነበር። እዛ ቤተሰብ ውስጥ ሄዶ የእግዚአብሔርን ነገር ይናገርና ያስተምር እንደነበር እናያለን። ያይሮስ የሚባል ሰው ታስታውሳላችሁ? የማርቆስ 5:35-43 ያቺ ደም ሲፈሳት የነበረች ሴት በመሃል ገብታ እሷ እስክትፈወስ ድረስ መልእክተኞች መጥተው ሴት ልጅ ሞታለች ባሉት ጊዜ ጌታ ኢየሱስ አይዞህ አትፍራ ብሎት ይዞት ወዴት ነው ሄደው? ወዴት ነው ሄደው? ወደ ቤት ነው ሄደው። ከሞት የተነሳችው ያቺ ብላቴና ቤት ውስጥ ነው። ይሄ ፓተርን ነው፣ አሰራር ያልኳችሁ ይሄንን። አሁን ቤተክርስቲያን ይሄን መከተል አለባት። በጣም ብዙ ጥቅም አለው። በኋላ እመጣበታል። ቤት ውስጥ ያለ አገልግሎት አሁን ለምሳሌ ህንጻ ባይኖር ታውቃላችሁ ልንበተን እንደምንችል። ግን በዚህ ነገር ከበረታ ህንጻ ባይኖር ቸርች ትቀጥላለች። እስቲ አሜን በሉ። ጮክ አሜን በሉ። ገደላችሁ። የመጀመሪያዊቷ ቤተክርስቲያን ህንጻ አልነበራትም። ህንጻ መስራት የተጀመረው ከ300 ዓመተ ምህረት በኋላ ነው። ለመጀመሪያው 300 ዓመት የስደት ዘመን ስለነበር ቤተክርስቲያን ህንጻ አልነበራትም፣ ካቴድራል አልነበራትም። የት ነው የምትሰበሰበው? ነገሩኝ ባካችሁ። የት ነው የምትሰበሰበው? አንተ ነው ቪዥኑን እንድትይዙት ነው። ቤት ውስጥ ነበር የምትሰበሰበው። ቤት ውስጥ በጣም ብዙ ይሰራል። አሁን ደግሞ እግዚአብሔር ይመስገን ቴክኖሎጂው በጣም ብዙ ነገሮች አቅልሏል። ቤት እንኳን ባይኖር አየር ላይ እንሰበሰባለን። አሁን ለ3 ወር ስልጣና እንሰጥ ነበር አይደል? በጣም ኮሚኒኬሽን ስልጣና ነው። በኦንላይን ነበር። እኛ ያለነው ካናዳ ነው። እዚህ ያሉ በጣም አብረን ያለን ነው የሚመስለው። አሁን እኛ የኦንላይን ባይብል ኮሌጅ አለን እና በቃ በጣም የሚገርም አይነት እንትን ነው ይተሰራል። ባለፈው አመት ግራጁዌሽን ነበር። ከአውስትራሊያ ግራጁዌት ሊያደርጉ የመጡ ነበሩ። ከጀርመን ከፍራንክፈርት የመጡ ነበሩ። ከአሜሪካ ከተሞች ግራጁዌት ለማድረግ የመጡ ተማሪዎች ነበሩ። ከካናዳ ከተሞች የመጡ እነዚህ ሰዎች አናቃቸው፣ ግን የተገናኘ ነው አየር ላይ ነው። እንግዲህ አሁን ማምለጥ የለም። ቤት የለኝም ብትል አየር ላይ ትገናኛ አይመስላችሁ? ቤት የለኝም ምናምን ኮንዶሚኒየም የለኝም ካልክ አለ ዋትስአፕ የሚባል ምናምን ግሩፕ ፈጥረን እየተያያችሁ ትጸልያላችሁ፣ ትገናኛላችሁ። በወራንዴ ደግሞ ማድ ትቆርሳላችሁ። ማድ መግዛት አልችልም ካላችሁ እንኳን በቃ ሻይ በቃ ፌሎሺፕ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው እና ኢየሱስ ይሄን ያደርግ ነበር። ጳውሎስ ይሄን ያደርግ ነበር። ሐዋርያት ይሄንን ያደርጉ ነበር። ታውቃላችሁ መንፈስ ቅዱስ የወረደው የት ነው? ጌታ ይባርክሽ። በምን ውስጥ ነው? ቤት ውስጥ ነው። አደባባይ ላይ አይደለም፣ ቤት ውስጥ ነው። ምንድነው ያልካለው? ይሄ ዲቫይን የሆነ ስትራቴጂ ነው። ተወስዶብናል አይደለም ወይ? እውነት ነው አይደለም? ተወስዶብናል። አሁን
ህዝቡ ክርስቲያን ተንከራታች ሆኗል። አሁን አባልነት እንኳን ሰው የለው። የት ቸርች እንደሆነ ሰው አይታወቅም። እንደዚህ ሲፈልግ እዛ ነው፣ ሲፈልግ እዛ ነው፣ ሲፈልግ እዛ ነው። መጨረሻ ላይ አዝናለሁ፣ ይጠፋሉ። ቢወድቁ ቢፈልጋቸው የለም፣ የሚያነሳቸው የለም። it is so sad። በጣም ያሳዝናል። ግን በዚህ ነገር ውስጥ ከተያዝን ግን እንፈላለጋለን፣ እንበረታታለን፣ እንጽናናለን፣ እንረዳዳለን፣ ሼር እንደራረጋለን። ይሄ ነው የሐዋርያት፣ ይሄ ነው ክርስትና፣ ይሄ ነው በቃ። ይሄ ሪስቶርድ ይሆናል በመድራችን ላይ። እግዚአብሔር ይባረክ። 18 ሰው ቀላል እኮ አይደለም። እግዚአብሔር የተመሰገነ። ይሄ 18ቱ ተክተው ከሰሩ 12 ሰው በአመት ካመጡ የት ልንደርስ እንደምንችል ለመብዛት ራሱ ለኢቫንጀሊዝም ጥቂት መጣበታል። በጣም አዋጪ የሆነ መንገድ ይሄ ነበር አንዱ የሐዋርያት ቤተክርስቲያን ሚስጥር። በጉባኤም እንደገና በግልም ይገናኙ ነበር። መንፈስ ቅዱስ በ120 ላይ የወረደው በቤት ውስጥ ነው። ጴጥሮስ በታሰረ ጊዜ ሐዋርያት 12 ቁጥር 12 ጀምሮ ባለው ሐሳብ ያ ከሰማይ መልአክ አምጥቶ የእስር ቤቱ ብረት በሩ እንዲሰበር በሰንሰለቱ እንዲወድቅ ያደረገ ጸሎት የት ነበር ይጸለይ ነበረው? ማን ቤት? የማርቆስ እናት ቤት ነበር። መጽሐፍ ውስጥ እንደዛ ይላል። የሰው ቤት ነው። የሰው ቤት ማርቆስ የሚባለው የሱ እናት ቤት ተሰብስበው ሲጸልዩ የእስር ቤት መሰረት ምን አደረገ? ተናወጠ። እግዚአብሔር በመካከላችን ይሄን ያደርጋል። ይሄው ፓስተር እግዚአብሔር አስደናቂ ነገር ያደርጋል። ይሄው መንፈስ ለና አሁን የሚመጣ ይሄ መልእክት ነው። እግዚአብሔር አስገራሚ ነገር ያደርጋል። በጣም ብዙ ጸሎት ይመለሳል። ብዙዎች ሪስቶርድ ይሆናሉ። ብዙዎች ይቀባሉ። ብዙዎች ይነሳሉ። ብዙዎች ሚሽነሪ ይሆናሉ። አዎ በቃ ታውቃላችሁ ሄቨን ነው መላእክት ነው የመጣው። ይሄ በ16 ወታደር የተያዘ ሰው ፈልቅቆ ያወጣ የጸሎት ኃይል መንፈስ የወረደው ቤት ውስጥ ይደረግ የነበረ ጸሎት። አሁን በኦንላይን ጸሎት እንጸልያለን። ሶፋር በኦንላይን አጋንንት ሲወጣ ይቻላል። እግዚአብሔር ይሰራል። እግዚአብሔር ይሰራል። በቃ እግዚአብሔር ቴክኖሎጂውንም ለጌታ አንድ ወንጌላዊ ገብሩ የሚባል ወደ ጌታ ሄዷልና በጣም አስደናቂ ሰባኪ ነውና አንዴ በቃ ሰዎች ወደ ጨረቃ ሄዳለሁ አለ። ምን ልታረግ? ወንጌል ልሰብካል። በቃ ሰዎች ባሉበት አሁን ሰው ሶሻል ሚዲያ ላይ ያሉት አይደል? በጣም አጠንክረን እንሰራለን እዛ ላይ። ስንት ርኩሰት፣ ስንት አመጽ፣ ስንት ደም የሚፈስበት ቦታ ሆኗል። አሁን ቤተክርስቲያን መንቃት አለበት። እግዚአብሔር ስሙ የተባረከ ይሁን። እንግዲህ ምንድነው ጥቅሙ? ተወሰኑ ሐሳቦችን ትልበልና ሐሳቤን ተቀደላለሁ። በስልጣናዎች ፓሲፊክ እንደዛ ያለ ነበር። ሰፊ አርገን ስልጣና በዚህም እንወስድ ይሆናል። እግዚአብሔር የተባረከ ይሁን። በቤት ለቤት ህብረት ውስጥ አንዱ ወገኖቼ የምንካፈለው ነገር ምንድነው? እርስ በርሳችን አንዱ ለአንዱ ይጸልያል። እርስ በርሳችን ወገኖቼ ፍቅራችንን እንገላለን፣ እንረዳዳለን። በዛ ውስጥ አካውንተብል እንሆናለን። የሚያየናል፣ የሚፈልገናል፣ የሚጸልይናል፣ የሚያማክረን አለ። ቤተክርስቲያን የሾመቻቸው ሰዎች ማለት ነው። ተጠያቂነት ያላቸው ሰዎች ናቸው። ማንም አይደሉም። በዛ ውስጥ ወገኖቼ የጌታ ስራ ይሰራል ማለት ነው። የእግዚአብሔር የአምላክ ስራ በዛ ውስጥ ይዳረጋል። እንታነጻለን፣ ቃሉን እናጠናለን፣ እንጸልያለን። የውስጣችን ያለው የእግዚአብሔር ጸጋ ይገለጣል። በስሞል ግሩፕ ስለሆነ ውስጣችን ያለው ዝማሬ ሊኖር ይችላል፣ መዘመር እንችላለን። ትንቢት ሊሆን ይችላል፣ መተንበይ እንችላለን። የተለያዩ ጸጋዎች ሊኖሩ ይችላሉ። አንዱ ለአንዱ ነው። ባለፈው በመጣው ጊዜ አስተምሬያለሁ። እርስ በርሳችሁ የሚል ቃል አለ። በጣም ወደዋለሁ። እርስ በርሳችሁ ተረዳዱ፣ እርስ በርሳችሁ ተጸላለዩ፣ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተያዩ፣ ተሳት በቃ ይሄ እርስ በርሳችሁ የሚል ጳውሎስ ይላል። የአዲስ ኪዳን አገልግሎት የአካል አገልግሎት ነው። አሜን። የግለሰቦች አንዱ አሁን ሪስቶር የሚሆነው መሆን ያለበት ምናደርገው የሆኑ ሰዎች የሚታዩበት ቦታ አይደለም። ይሄ ቦታ የአካል አገልግሎት ነው። አረ ያመነ አሜን ይበል። ስለዚህ አንተ ታስፈልጋለህ ማለት፣ አንቺ ታስፈልጊያለሽ ማለት፣ አንተ ቦታ አለህ ማለት፣ አንቺ ቦታ አለሽ ማለት ነው።
የአካል አገልግሎት እንደዚህ ነው ያዋቀረው ጌታ። የሆነ ሰው እዚህ እስካለበው ድረስ እየሰበከ እኛ ቁጭ ብለን ጥሩ ስብከት ነው ዛሬ ተባረክን ብለን ምን ሄድበት ዘመን አብቅቷል። አሁን ታገለግላላችሁ። በቃ አሁን እዚህ ቦታ ላይ ለማገልገል ለመስራት ካልምንምንና ሌላ ቦታ ብትሄዱ ይሻላችሁ። ጊዜያችሁ ለምን ታጠፋላችሁ? ብላንት ለምን ሰብከው ሰራተኛ እንድንሆን ነው። አሁን እዚህ ቦታ ላይ በቃ ሰራተኞች እንድንሆን እያንዳንዳችን ውስጣችሁ ጸጋ አለ። በዚህ ውስጥ ይገለጣል። ወደ አደባባይ ይወጣል፣ ወደ ጀማ ይወጣል፣ ወደ ጉባኤ ይወጣል። ግን መፍለቂያው እዛ ውስጥ ብንሳሳት ስህተቱ ትልቅ አይሆንም። አንፈራም። ምክንያቱም እህቶቻችን ናቸው፣ ወንድሞቻችን ናቸው። ሊያርሙን ይችላሉ፣ ሊመክሩን ይችላሉ። ለመመከር ከሰማ ስለዚህ የአካል አገልግሎት የምንለማመድበት ቦታ ነው። እግዚአብሔር አካላችንን ሲያዋቅረው እያንዳንዱ አካል እርስ በርሱ እንዲረዳዳ አድርጎ ነው የፈጠረው። እንደዚህ ነው የፈጠረው። ቤተክርስቲያንም አካል የተባለችው ለዚህ ነው። ቤተክርስቲያንም እያንዳንዱ ብልት ነው ተገጣጥመን ቸርች ወይም አካል የምንሆነው ማለት ነው። ለወንጌል ስርጭት በጣም 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 የሚገርም ስትራቴጂ ነው ያለው። አሁን ሰዎች ወደ ጉባኤ ነው ወጥቷቸው ላይመጡ ይችላሉ። ወደ ቤተሰብ ህብረት ግን ይመጣሉ። በዚህ በስሞል ግሩፕ የወንጌል ስራ መስራት እንችላለን፣ መመስከር እንችላለን፣ ሰዎች መጋበዝ እንችላለን። ለምሳሌ ፌሎሺፕ በመናረግበት ማዕድ በመንቆርስበት ጊዜ ጓደኞቻችንን ቤተሰቦቻችንን ልንጠራቸው እንችላለን። ልንመሰክር እዛ ላይ ምስክርነታችንን ልንናገር እንችላለን። ኢቫንጀላይዝ ለማድረግ በጣም ትልቅ የሆነ ስትራቴጂ ነው። በጣም የሚገርም ስትራቴጂ ነው። ኮሎምቢያ በሚባል ሀገር ውስጥ ወደዚህ ወደ ላቲን አሜሪካ ነው አንድ ቤተክርስቲያን በጣም በዚህ ነገር እነሱ G12 የሚል ስም ነው የሰጡትና እኔ ያኔ ሳነብ ቤተክርስቲያኑ ወደ 250,000 ደርሰው ነበር። ስንት ቁጥር አልኳችሁ? ስንት አጥቢያ ነው? በአንድ ብዙ አጥቢያዎች ይኖራቸው ግን አንድ ቪዥን አንድ ሚሽን ይዘው ግን ምስጥራቸው ምን ነበር? ይሄ ነው። እነሱ G12 ብለው ይጠሩታል። G12 ነው የሚሉት። አንድ ሰው 12 ሰው ሜንተር ያደርጋል። ለተወሰነ ጊዜ ከሄዱ በኋላ 12ቱም ሰዎች 12 ደግሞ ይዛሉ። ይሄ በቃ ትሩስ ነው የምነግራችሁ። 12ቱ እነዛኞቹ ደግሞ 12 እያደረጉ ይሄዳሉ። እያላችሁ አባዙት። በ12 ጌታ ኢየሱስ ክርስቶስ ስንት ሰው ነው የመረጠው? ስንት ሰው ነው? 12ቱ ዓለምን ገለበጡ። የኢየሱስን አገልግሎት ስትመለከቱ በጉባኤ ያገለግልና ከዛ 12ቱን ወስዶ ደግሞ ምን ያደርጋል? ያሰለጥናቸው። አሁን በጉባኤ የተደረገ ነገር ያልገባቸውን ይጠይቁት የነበረው የት ነው? በስሞል ግሩፕ ውስጥ። አንድ ጊዜ አሁን ምን አሉት? ጌታ ሆይ አጋንንት ልናስወጣ ያልቻልነው ለምንድን ነው አሉት። በጉባኤ ነው የጠየቁት? አይደለም፣ ብቻቸውን ነው የጠየቁት። ልታስወጡ ያልቻላችሁት ከእምነታችሁ ማነስ የተነሳ ነው አላቸው። እንደውም ማብራሪያ ጨመረላቸው። አያችሁ 12 ሰው ሲያወራ ማውራት ይቻላል። 100 ሰው ቢሆን መሰማማት ማትችሉ። እንደውም ይሄኛ ወገን አላቸው ከጾምና ከጸሎት በስተቀር አይወጣም አላቸው። አብራራላቸው። የት? በትንሽ ጉባኤ ውስጥ ማለት ነው። በትንሽ ጉባኤ ውስጥ ማለት ነው። እንግዲህ ለወንጌል ስርጭት የሰዎች ጸጋ ወገኖቼ እንዲለቀቅ በጸሎት ለመበርታት የጸሎት ቼን ለመፍጠር አንዳንድ ቤተክርስቲያናት እንደዚህ ቼን ይፈጥራሉ። የጸሎት 24 ሰዓት የጸሎት ቼን። ለምሳሌ አሁን 18 ግሩፕ ለምሳሌ ወገኖቼ 24 ቢኖረን 24ቱ ህብረቶች አንዳንድ ሰዓት በቀን መጸለይ ይችላሉ። ምን ሆነ ማለት ነው? 24 ሰዓት በቀን ውስጥ ምን አለ? ጸሎት አለ ማለት ነው። በጣም ፓወርፉል የሆነ ነገር ነው። አሁን ሁሉን ሰው ልታመጡት በጣም አስቸጋሪ ነው። ግን 10 ሰዎች 12 ሰዎች አንድ ሰዓት ለምሳሌ መጸለይ ይችላል። በቃ
አንድ ሰዓት ወስደው መማለድ ይችላሉ። ሌላው ይቀበላል። እንደዚህ የሚያደርጉ አብያተ ክርስቲያናቶች አሉ። ይሄ ቼን ፕሬየር ቼን በቃ እግዚአብሔር ጣት እንዲመጣ፣ የእግዚአብሔር እጅ እንዲመጣ፣ የእግዚአብሔር ፈውስ እንዲመጣ፣ እግዚአብሔር ምድሪቱን እንዲፈውስ ይሄ እንደዚህ አይነት ጸሎት ወገኖች የሚጸልዩ ወገኖች እና ሰዎች አብያተ ክርስቲያናቶች አሉ። ይሄ በጣም ኢምፖርታንት የሆነ ሐሳብ ነው ማለት ነው። እግዚአብሔር ስሙ የተባረከ ይሁን። በመጨረሻ እንግዲህ ዛሬ ምን ጸልይላቸው ሰዎች በፊታችንም ደግሞ ቃል የሚገቡ ሰው ይሄንን ኃላፊነት ነው፣ አደራ ነው፣ የቤተ ክርስቲያን አደራ ነው፣ ሲሪየስ ነገር ነው ወገኖቼ። አሁን እናንተ የሚጸልይላቸው ወገኖች ቤተ ክርስቲያን እየሰጠቻችሁ ያለችው ዕቃ አይደለም። ምንድነው? ሰው ነው። እስቲ እንበለው፣ ግድ የለም እንበለው፣ ጥሩ ነው። ምን አይደለም የምትሰጣ ቤተ ክርስቲያን ዕቃ አይደለም። ዕቃ ቢሰበር ዕቃ ትገዛላችሁ። ሰውን አትተኩትም። ሰው ነው። we have to be serious ሰዎች። ጳውሎስ ለኤፌሶን ሽማግሌዎች እንደዛ ነው የሚላቸው። በቃ በገዛ ደሙ ለዋጃትን ይህች ቤተ ክርስቲያን ተጣብቁ ዘንድ ብሎ ሲያስጠነቅቃቸው እናያለን። ሲሪየስሊ ወሰዱት። በቃ ይሄ እድል ነው። ጌታ ማጋገል እድል ነው፣ ኃላፊነት ነው። ጸልዩ ለነዚህ እናንተ ወደ መታመጣችሁ ሰዎች ጸልዩላችሁ፣ ምከሯቸው። በኋላ ፓስተር የሚሰጠን ኢንስትራክሽን አለ እና የጌታን ስራ እንስራ። መስክሮ የደከመ ቤተክርስቲያን የማይሄድ ህዝብ እዚህ ከተማ ውስጥ በጣም ብዙ ሰው ቸርች የለው። በየቤቱ የተቀመጠ ሰው በጣም ብዙ ክርስቲያን ያላችሁ መምናኖች ያላችሁ የቸርችን እንትንና ከብራና ነው። በዚህ ቤተክርስቲያን አሰራር ከሌላቸው ሰዎች ሲመጡ የመልቀቂያ ደብዳቤ ካልተቀበልን አንቀበልም። ለምን? ከቸርች ሰው ቢመጣ ምንም ለውጥ አያመጣም አይደል ፓስተር? እንደዚህ አገልጋይ ከሆነ በደምብ ምን 10-20 ሰው በደንብ ይዘን የጌታን ስራ ብንሰራ ይሻላል። ያ ደግሞ ይበዛል። አሁን የማስጉዳይ አይደል። ማሳገር አልቀየረም። ጉባኤ ህዝብ በቃ ሀገር አልቀየረም። ይሄ ግን ሀገር ሊቀይር የሚችል ነገር፣ የሰዎች ህይወትን ሊቀይር የሚችል ነገር ነው። እግዚአብሔር ስሙ የተባረከ። አይ ሆፕ ሐሳቡን መንፈሱን ተካፍላችኋል ብዬ አስባለሁ እና ፓስተርን ወደዚህ ጠራውና ወደሚቀጥለው ፕሮግራም እናልፋለን። ጌታ ኢየሱስ ይባርካችሁ። እስኪ በጭብጨባ በእልልታ ጌታን እንባርካለን። እግዚአብሔር የተባረከ ይሁን።